ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሀገር ሁሉ ሰላማችሁ ብዙ ተረፍረፍ ይበልልኝ። የዩቲዩብ ቤተሰቦቼ ናፍቃችሁኛል ማለት የምር እና ዛሬ ደግሞ ወላሂ ለአዚም ዘና አረገች ማለት ነው። የመዳሜ ልጅ ዘኝ ወጣ ብላ ይሄውላችሁ ላሳያችሁ። ይት አፍራባት ሁሉ ሴት ላሳያችሁ ማለት ነው። የኔ ማሮች ማለት ነው። እናንተ ማን አለኝ እንዴት አባሁ የሚያምሩ እና ውዶቼ ዛሬ ምን ቤታያት አላቅም ይዘኝ ወጣች ማለት ነው። አዝናናችን ፏ አረገች ማለት ነው። ፏ ስራችሁ ፏ እንተራ ሩ አመን ላ ሂና ከዛ እና ውዶቼ ሰብስክራይብ ላይክ እያደረጋችሁ አበርታቱኝ ማለት ነው። ዛሬ ፏ ነው ያደረገችኝ ማለት ነው። እኔም ደስ ብሎኛል። ከፍት ብሎ የነበረ ብቻዬን ቀመጥ ምናምን አሁን ደስ ብሎኛል ማለት ነው። የተወሰነ ማለት ነው እና በጣም የሚያምረው በነገራችን ላይ እችን ትመስላለች። አፍረባጥር ትባላለች ውዶቼ። ለማንኛውም ፏ ያለውን ነው ማሳያችሁ። ዝም ብሎ ቅራቅባውን አይደለም ማሳያችሁ ማለት ነው። እና ቡና ደግሞ ገዝታልኛለች። ቡናም እያጠጣሁኝ ነው። የኢትዮጵያ ቡና ማለት ነው። የኢትዮጵያ ቡና እየጠጣችሁ ውዶቼ ሰብስክራይብ እያደረጋችሁ ቡና ጠጡ። እና ውዶቼ ማስታወሻም ይሆነኛል በሚል ነው የቀረጹት ማለት ነው። እና አገር ልገባ ስለሆነ ደግሞ ሰብስክራይብ ላይክ አድርጉኝ ማለት ነው። ለምንድን ነው ላይክ ሰብስክራይብ ማታደርጉ? ላይክ ምናምን አድርጉ፣ ሰብስክራይብ አድርጉ። ምክንያቱም በቅርብ ሀገር ገባ ሀገር ስገባ ደግሞ የተለያየ ነገር ነው ይዤላችሁ የምመጣው። የምር ለየት ያለ ማለት ነው። በጣም ለየት ያለ ነገር ይዤላችሁ እመጣለሁ። እናንተም በሚያዝናና አሁንም ያዝናናችኋል ብዬ የሚፈልገውን ነው ማዝናናችሁ ማስጎበኛችሁ ማለት ነው። እና የኔ ማሮች ሰብስክራይብ አድርጉ፣ የምር አድርጉ። እስኪ ደስ ይበለኝ 2000 እንኳን አስገቡኝ። ሰዓቴንም 4 ሰዓት ሙሉ። ከዛ ውጭ ምንም አልፈልግም፣ ምንም ማለት ነው። ከዛ ማለት አልፈልግም ሳይሆን አልለምናችሁም፣ በቃ ሁሌ ያልጨቀጭቃችሁም ለማለት ያክል ነው። ሽዶቼ ፍቅሮቼ ሁሉ ነገሮቼ ማለት ነው። ሙቀቱ ሙቀት አይደለም የምታወጣ በረሃው እነዚህ ሰዎች ሁሉ ተሰብስበዋል። እንግዲህ ለማንኛውም هذا يقوم يروح السرقة أنا بكيك كادي خليني اشتري القهوة دي مسخسة معكم بعد بنص ساعة.
قبل كذا. هذه هنا ممكن 10 سنوات إذا ما في ثقافة. تبين بسطة.